አዶናይ አምለሰት ጋር በመቅረቡ አንተ ምን አተረፍክ? እስቲ ንገረኝ። እኔ ምን እንዳተረፍኩ ልንገራችሁ። 6 ዲጂት ነምበር ያለው ገንዘብ ሰርቻለሁ እሱ እዛ በመቅረቡ ብቻ ማለት ነው። እና ብዙዎች አይነግሯችሁም፣ እንደዚህ ብለው አይነግሯችሁ። ራሱ የተናገረው ነገር ልንገራችሁ። እዛ ኢንተርቪው ላይ በጣም ኢንትረስትድ የሆንኩበትን ነገር ነው የምነግራችሁ። ስለ ፖርኖግራፊ ሱስ ሲያወራ ምንድን ያለው አንድ ነገር በነፃ የሚሰጣችሁ ከሆነ ምናልባት እየተሸጣችሁ ያላችሁት እናንተ ልትሆኑ ትችላላችሁ ብሏል። እና ሶሻል ሚዲያም ኤግዛክትሊ ተመሳሳይ። ሶሻል ሚዲያ በነፃ ነው የሚሰጣችሁ፣ እየተሸጣችሁ ያላችሁት እናንተ ናችሁ ማለት ነው። ኮንቴንት ክሬተሮች አቴንሽን የሚይዝ ነገር በመስራት እናንተን እየሸጧችሁን ያሉት እኔን ጨምሮ ማለት ነው። ስለዚህ እናንተ ምንድነው ማድረግ ያለባችሁ? ራሳችሁ ለሽያጭ ከመቅረብ ይልቅ እናንተም ገበያው ላይ ገብታችሁ መስራት ነው ያለባችሁ ባጭሩ። ሶሻል ሚዲያ ደግሞ ምንም አይነት ታለንት የሚጠይቅ ቦታ አይደለም። እስቲ እናንተ ከምታውቋቸው ኮንቴንት ክሬተሮች ውስጥ ማን ነው እስቲ በጣም ታለንትድ የሆነ በቃ በእግሩ ሰማይን የሚነካ ታለንትድ የሆነ ሰው ማን አለ? እስቲ ንገሩኝ። ማንም የተለየ ታለንት ኖሮት አይደለም የሚሰራው። እንደኔ አሁን ለምሳሌ ወቅታዊ ጉዳይ ላይ ማውራት፣ ከጓደኞች ጋር ማውራት የሚያዝናና ከሆነ ዝም ብለህ ለአንድ ጓደኛ እያወራ ጉሮሮህን ምናምን ከምታደርቅ ናና ህዝብ በተሰበሰበበት ቦታ አውራ ሶሻል ሚዲያ ላይ። ምናልባት እሱ መተዳደሪያ ሊሆን ይችላል። ከዚህ በኋላ ቤት ውስጥ ሜካፕ መስራት የምትወጂ ከሆነ መስተዋት ፊት ቆርበሽ ራስሽን እያየሽ ሜካፕ ከምትሰሪ ህዝብ እያየሽ ነይና ሜካፕ ስሪ እዚህ ሶሻል ሚዲያ ላይ መተሽ። ምናልባት እሱ የገቢ ምንጭሽ ሊሆን ይችላል። ይህንን ስል ብዙዎች አያምኑኝም፣ ነገር ግን ሪያሊቲው ይሄ ነው። ማንም አይነግራችሁም። ስለዚህ ሶሻል ሚዲያ ላይ እናንተ የምትቸበቸቡ እቃዎች መሆን የለባችሁ። መሆን ያለባችሁ ራሳችሁ ማርኬቱ ላይ ገብታችሁ ነጋዴ መሆን አለባችሁ። እኔ ሶሻል ሚዲያን እጠቀማለሁ ለምሳሌ፣ ነገር ግን እኔ የምጠቀምበታለሁ እንጂ እሱ ተጠቅሞብኝ ለሽያጭ የቀረብኩ በግ ሆኜ አልሸጥም። በሌላ ነገር በቃ ህይወታችሁ ጥሩ ደረጃ ላይ ካለ መዝናኛ ከሆነ ጥሩ። ነገር ግን ሶሻል ሚዲያ እየበላችሁ ከሆነ፣ ማታ ያለ ሶሻል ሚዲያ መተኛት የማትችሉ ከሆነ፣ ጠዋት ስትነሱ ቀድማችሁ ስልካችሁን የምትይዙ ከሆነ፣ ግን ከዛ ነገር ምንም እያገኛችሁ ካልሆነ እርግጠኛ ሆኑ እናንተ ናችሁ እየተሸጣችሁ ያላችሁት። ስለዚህ ፖርኖግራፊ ብቻ ተብሎ አይደለም መነገር ያለበት። ሶሻል ሚዲያም ላይ እናንተ ለሽያጭ ወጣችኋል ማለት ነው። ስለዚህ ሳይጠቀምባችሁ ሶሻል ሚዲያ ህይወታችሁን ምጥጥጥ አድርጎ ከሚጨርሳችሁ እናንተም ገብታችሁ ገበያው ላይ በደንብ ስሩበት።